ከውስጡ ነው የሸተተው። ያዕቆብ ከውስጡ ነው የሸተተው። ውስጡ ትክክለኛው የተነገረበት ያ ሲወራበት የነበረው እግዚአብሔር ያሰበለትን ነው ያንን ነው የለቀቀው ያዕቆብ። አንዳንድ ሰዎች ራሳቸው ነው የሞቱ ዝንቦችን ወደ ህይወታቸው የሚጋብዙት። እስቲ ከታች ጻፉ ኮመንት ላይ እኔ በረከት እሸታለሁ፣ እኔ ሰላም እሸታለሁ። ያ ነው ማንነታችን። እግዚአብሔር የሚያየን ያኛውን ነው እኮ። ልጅህ በረከት ትሸታለች፣ ሚስትህ በረከት ትሸታለች፣ ባልሽ በረከት ይሸታል። አጠገብህ ያሉ ሰዎች በረከት ይሸታሉ። ትክክለኛው ማንነታቸው እሱ። በመንፈሳችሁ መንፈሳቸውን ስታሸቱ ትክክለኛው ሽታቸው በረከት ነው፣ ሰላም ነው፣ እረፍት ነው፣ ደስታ ነው። ይሄ ነው ያንቺ ጠረን፣ ይሄ ነው ያንቺ ሽታ፣ ይሄ ነው ያንቺ ማንነት። እሱን ነው የተመገብሽው። ከዛ አይደንቲቲ ነው፣ ከዛ ማንነት፣ ከዛ ዲኤንኤ ነው የተፈጠርከው። ይሄን ልትሸት ነው። ሰላማችሁ ይብዛ ቅዱሳን፣ እንደምንሰነበታችሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። ኢየሱስ ጌታ ነው። አዎ ዛሬ ስለ ሽታ ነው የምናገረው። ሽታ ዘፍጥረት 27 ከቁጥር 27 እስከ 29 ያለ ቃል አለ። ይሄ ቃል ይስሐቅ ያዕቆብን ሊባርከው በቀረበ ጊዜ ቅረበኝ አለው። ያዕቆብም ቀረበው። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ቀረበም ሳመውም፣ የልብሱን ሽታ አሸተተ፣ ባረከውም እንዲህ አለ፣ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። ሃሌሉያ። በነገራችን ላይ ሽታ የበላነው ነገር ውጤት ነው። ሽታችን የተቀባነው ነገር ውጤት ነው። እንደገና most of the time የተነገረብን ነገር የበላነው ነገር የበላነው ነው የምንመስለው። የተመጣጠነ ምግብ የምንበላ ከሆነ እያማረብን እየወዛን እንሄዳለን። በብዛት ደግሞ ሽታ ያላቸው ለምሳሌ አብሽ፣ ነጭ ሽንኩርት የበላ ሰው እንደዛው ደግሞ ሰውነቱ ላይ ብትታጠቡ ሽታው አይጠፋም። ስለዚህ ህይወት ደግሞ መንፈሳዊ ነው። ህይወት መንፈሳዊ ነው። በጣም የሚገርማችሁ ከውስጡ ነው የሸተተው። ያዕቆብ ከውስጡ ነው የሸተተው። ውስጡ ትክክለኛው የተነገረበት ያ ሲወራበት የነበረው እግዚአብሔር ያሰበለትን ነው ያንን ነው የለቀቀው ያዕቆብ። ሽታውን ለቀቀ። በቀረበ ጊዜ የበረከት ሰው ስለነበረ ያንን በረከት ነው የሸተተው ከውስጡ የነበረው አይደንቲቲው እግዚአብሔር ያወራበት ሊሆን የነበረ ነገር ነው የለቀቀው። የይስሐቅም አፍንጫው ተከፍቶ ነበር። ዲዘርኒንግ ስፒሪቱ ተከፍቶ ነበር። የማሽተት የመለየት በቃ ጸጋን የመለየት ነገርን የመለየት ያ ውስጡ ስለነበረ ሲያሸተው ያዕቆብ ሪል አይደንቲቲውን ሸተተ። ያዕቆብ የሚለውን ሳይሆን እስራኤል የበረከት ሰው እንደሆነ ከአብርሃም ሲወርድ ሲዋረድ የመጣውን ያንን በረከት ለቀቀ። ህይወት መንፈሳዊ ነው ብያችኋለሁ። እናንተም ልጆቻችሁን ስታሸቱ ልጆቻችሁ የሚሸቱት ያ እግዚአብሔር ያለላቸው ከእግዚአብሔር የተቀበሉትን ያንን ህይወት ነው የሚሸቱት። ሰውን ስናሸት ያንን ነው የምናሸተው። ሰውን ሁሉ በክርስቶስ አውቃለሁ አለ ጳውሎስ። ሰውን ስናይ ዳግም አምኖ የተወለደውን ሰው ስናይ በክርስቶስ ነው የምናየው። ውስጡ ክርስቶስን ነው የምናየው። ስለዚህ ሰው ውስጡ ያለውን ያንን ነገር እያየ ነው መሄድ ያለብን። ያን ሽታውን ነው የሚለቀው። ባልሽ ትክክለኛው አይደንቲቲው መነጫነጭ አይደለም፣ ስድብ አይደለም፣ ቁጣ አይደለም። እሱ ስጋዊነቱ ነው። ትክክለኛው ማንነቱ ግን ውስጡ ያለው የእግዚአብሔር ሐሳብ፣ ውስጡ ያለው የእግዚአብሔር ፕሮግራም፣ ሽታው ሰላም ነው፣ እረፍት ነው። የመንፈስ ፍሬን ነው የሚሸተው። ያንን ነው መውሰድ ያለብን ወገኖች። በዛ ላይ ነው መስራት ያለብን። ሚስት የምትሸተው በረከት ነው። እስቲ ቀረባትና አሽትታት፣ ውስጧን አሽትት፣ መንፈሷን አሽትት። መንፈሷን አሽትት። ምን እንደምሸጠቅ በረከት ነው የሚሸጠው። ህይወት መንፈሳዊ ነው። በመንፈስ ብትኖሩ በመንፈስ ናችሁ። እንደ ስጋ መኖር እንደ ስጋ ማሰብ ከእግዚአብሔር ጋር ጥል ነው ይላል። ስለዚህ ከእግዚአብሔር ጋር እየተጣላን አንኖርም ወገኖች። እንዴት ነው የምንኖረው? መንፈሳዊ ነገር ላይ ነው ትኩረት ማድረግ ያለብን። ልጆችሽ ከእግዚአብሔር የተቀበልሻቸው እነዛ ስጦታዎችሽ ምን እንደሚሸጡ አሽትቻቸው። እስቲ ዲፕ ኢንሳይድ አሽትቻቸው። በመንፈስ ዓለም ላይ ዲዘርኒንግ ስፒሪት በዛ መንፈስ አሽትቻቸው። ኮምፕሊትሊ የሚሸጡት በረከት ነው። ስለዚህ ዛሬ ወገኖች አንድ ነገር እነግራችኋለሁ። አንበሳ አይታችሁ እንደሆነ ድመት፣ እነዚህ አንዳንድ እንስሳቶች ልጆቻቸውን ያሸታሉ። የት ብለው እንደመጡ፣ ምን እንዳደረጉ፣ ማን እንደሆኑ የልጆቻቸውን ሽታ ነው አስቡ። አእምሮ የሌለው እንግዲህ ማስተዋል የሌላቸው እንስሳት እንኳን ሳይቀሩ ልጆቻቸውን ከሌላ ልጆች የሚለዩበት፣ እናታቸውን ከሌሎች ሴት አንበሶች
የሚለዩበት የራሳቸው ሽታ አለ። ሃሌሉያ! የራሳቸው ሪሊዝ የሚያደርጉት ጠረን አለ። ስለዚህ በዛ ነው የሚመላለሱት። እኛ ደግሞ አምነን የተወለድን ወገኖቼ፣ እኛ ውስጥ ያለ ሽታ፣ እኛ ውስጥ ያለ ጠረን ዓለምን የሚቀይር ነው። ለሚሞቱት የህይወት ሽታ ነን ይላል መጽሐፍ ቅዱስ ሲናገር። ሽታ ትልቅ ኃይል አለው። ጠረን ትልቅ ኃይል አለው። ሃሌሉያ! ውስጣችን ነው የሚሸተው። አንዳንድ ጊዜ የሰዎችን ጠረን ጠላት ይቀይራል። ውስጣቸው እንዳይሸት በስጋዊ ስለተከበቡ፣ ስጋዊነታቸው ስለበዛ፣ በስጋ ስለሚመሩ፣ ውስጣቸውን ስላላወፈሩት፣ በእግዚአብሔር ቃል የውስጥ ሰውነታቸው ስላልጠነከረ ምን ይሆናሉ? ስጋዊነታቸው ይሸታል። አፋቸው ሲከፈት ምን ይሸታል? ስጋዊነት ይወጣል። አንደበታቸው ሲከፈት ውስጣቸው የሞላው ይናገራሉ። ምንድነው? ውስጣቸውን በእግዚአብሔር ቃል አላዳበሩትም። ውስጣቸውን በእግዚአብሔር ቃል አላወፈሩትም። ውስጣዊ ሰውነታቸው ሲጠነክር ይላል። የዛኔ ምን ይሆናል? ውስጣዊ ሰውነታችን ሲጠነክር ውስጣችን ነው የሚሸተው። ያ ከውስጥ የታመቀው የእግዚአብሔር መንፈስ ሃሌሉያ! አትሞስፌሩ፣ ንግግራችን እንደዛ ይሆናል። ጌታን መንፈስ እንሸታለን። ሰላም እንሸታለን። እረፍት እንሸታለን። ደስታ እንሸታለን። አትሞስፌሩን ጊር ቼንጀር ነን። ያለ ሰዎች ያሉበትን ሁኔታ እንቀይራለን። ስለዚህ ስጋዊነታችን ሲበዛ ምን እንሸታለን? ስጋዊነታችን ይሸታል። ዛሬ በጌታ በኢየሱስ ስም በመንፈስ እንመላለሳለን። ያኔ ትክክለኛው አይደንቲቲያችን ከውስጥ ይሸታል። የተነገረብን ያ ይሸታል። ጠላት የብዙ ሰዎችን ጠረን ቀይሯል። አንዳንድ ሰዎች አይታችሁ እንደሆነ ስታያቸው ሌላ ይሸታሉ። በቃ ባል እንዳያገቡ የነሱን ጠረን ምን ያደርገዋል? ያሸታው፣ ያገመዋል። ይህን የተቀመመውን ዘይት እነዚህ የሞቱ ዝንቦች ይመጡና ያገሙታል። ይሄ እግዚአብሔር የቀመመውን መንፈስ፣ ይሄ ከሱ የተቀበልነውን የሞቱ ዝንቦችን አንዳንድ ሰዎች ራሳቸው ነው የሞቱ ዝንቦችን ወደ ህይወታቸው የሚጋብዙት። ይሄ ትክክለኛ የተቀመመው ጠረን ያለው እግዚአብሔራዊ የሆነው ያ አይደንቲቲያችን፣ ያ ማንነታችን ከውስጣችን ፈንቅሎ እንዳይወጣና የጠላት ነገር፣ የስጋዊነት ነገር እንድንከበብ በራሳችን ጊዜ እየሄደን እጃችንን ከእግዚአብሔር መንግስት አሾልከን አውጥተን ስበን እናመጣለን። የዛኔ እግዚአብሔር ያስቀመጠብን ያ ነገር ሳይሆን የሚሸተው ስጋዊነት፣ ያንን አድቫንቴጅ ጠላት ደግሞ ይወስድና ቃሉ ሲናገር በተሰበረ አጥር እባብ ይገባል ይላል። የዛኔ ጠላት እግሩን ያስገባና ጠረናችን ይቀይረዋል። ሃሌሉያ! ኢየሱስ ጌታ። ዛሬ ግን የትኛውም ነገር መቀየር የሚችል እግዚአብሔር ቃል፣ ያላችሁበትን ሁኔታ መቀየር የሚችል የእግዚአብሔር ቃል በውስጣችሁ አለ። ውስጣችን የሚሸተው ሰላም ነው። እናንተ አይደንቲቲያችን እሱ ነው። እኛ የተወለድነው በዛ በእግዚአብሔር መንግስት ውስጥ ነው የተወለድኩት እኔ። አንቺ የተወለድሽው በእግዚአብሔር መንግስት ውስጥ ነው። ዳግም ወለደን ይላል። በዛኛው ነው መኖር ምን ጀምሮ በዚህ በተወለደ አሁን ባለን በዛ ነው መኖር ምን ጀምሮ። የዛኔ ጠረናችን ተቀይሮ፣ ሽታችን ተቀይሮ፣ ሃሌሉያ! የኛ ሽታ ኦቨርቴክ ያደርጋል። በሄንበት እኛ ምንለቀው ጠረን፣ እኛ ምንለቀው ያ መዓዛ ኦቨርቴክ ያደርጋል። ከብዙ ሰዎች መካከል እንለያለን። ብዙ ሰዎችን የሆነ መኪና ውስጥ ብዙ ሰው አትሞችም። ለምን? ልዩ አለ። እግዚአብሔር መንፈስ ያረፈበት ሰው እዛ ጉባኤ ውስጥ አለ። እዛ ከልጆች መካከል አለ። ሃሌሉያ! ያዕቆብ ያንን ነበር የሚሸተው። ያዕቆብ ያንን ይሸት ነበረ። ትክክለኛውን ነገር ለቀቀ። በቀረበው ጊዜ ሲያሸተው ምን ሸተተ? በረከት ሸተተ። ወገኖቼ እኛ ምን ነው የምሸተው? እኔ በጣም የሚገርማችሁ በረከት ነው የምሸተው። አንቺ ምን ነው የምትሸቺው? እስቲ ከታች ጻፉ ኮመንት ላይ። እኔ በረከት እሸታለሁ። እኔ ሰላም እሸታለሁ። ያ ነው ማንነታችን። እግዚአብሔር የሚያየን ያኛውን ነው እኮ። ሰው የትኛውን እኮ እንደሚናገር አልገባውም። እግዚአብሔር የሚያየን አንዳንድ ደካማ ሰዎችን ብርቱ ሲል ትችያለሽ፣ ትወጫለሽ፣ እዚህ ግቡ ማይባሉ በስጋ ሲታዩ ማለት ማይባሉ ሰዎችን ትልልቅ ነገር ሲናገርባቸው እግዚአብሔር ያየው የራሱን መንፈስ ብቁ የሆነውን ያንን ጠረን ያንን ነገር ያውቀዋል። ስለዛ ነው ትልልቅ ነገር በሕይወታችሁ የሚናገረው። ያንን ተናገሩ። ያ ከእግዚአብሔር የተቀበልነው ማንነትኛ ውስጥ አለ። በመንፈስ ብትኖሩ እናንተ በመንፈስ እንጂ በስጋ አይደላችሁም ይላል። ሃሌሉያ! ጊዜያዊ ነው። ዋናው አለ መንፈስ የሚባል ከእግዚአብሔር መንፈስ ቅዱስ የታተምንበት የእግዚአብሔር መንፈስ በእኛ ውስጥ አለ። ያ ነው የሚሸተው ወገኖቼ።
በዛ እንመላለስ። እሱ ይክበድ በውስጣችን። እሱን ነው የምንሸተው። በከሱ የተነሳ እኮ ነው የህይወት ሽታ ነን ተብሎ እንደተጻፈልን። ለእኛ ምን ተብሎ? የህይወት ሽታ ናችሁ፣ ጨው ናችሁ፣ ብርሃን ናችሁ። ይሄ ምን ሄድበት የክርስቶስ የሚባለው መንገድ ብርሃን ብቻ ነው ያለበት። ይሄ ምን ሄድበት ክርስቶስ እኔ እውነት ህይወት መንገድ ነኝ አለ። ይሄ ምን ሄድበት መንገድ ህይወት ብቻ ነው ያለበት፣ ሰላም ብቻ ነው ያለበት። ሃሌሉያ! ያንን ነው ምን ሸተው። ያንን እኛ ብርሃን ነሽ አንቺ፣ ደካማ አይደለሽም። ያንን ነው ምሸችው። ትለያለህ እኮ አንተ፣ በጣም ትለያለህ። በምን? በሽታ። ሃሌሉያ! በሽታ ትታወቃለህ። ቅረበኝ ያለው ቀረበውም ይላል፣ ሳመውም ይላል፣ አሸተተው። ሲያሸተው የሚሸት መንፈስ ነበር። ከውስጡ ለቀቀው ጠረኑ፣ ለቀቀው ሽታው። የይስሐቅ አፍንጫ የያዕቆብ ውስጡን ነው ያሸተተው። እናንተ ውስጡን። የይስሐቅ አፍንጫ ይሄ ቆዳውን አይደለም ያሸተተው። ይሄ ተራ ልብስ የሚቀየረው ልብስ አለ፣ ውስጡን ነው ያሸተተው። የልጆቻችሁ ውስጥ በረከት ነው የሚሸተው። የልጆቻችሁ ውስጣዊ መንፈስ፣ የባልሽ ውስጡ መንፈሱ ምን እንደሚሸት ለምን ያንን አንወስድም? ለምን ውስጡ የሚሸተውን እግዚአብሔር መንፈስ ያ ውስጡ ያለውን ነገር እሱን ለምን አናወጣው? እሱን ለምን በዛ አንጠቀም? እሱን ብንጠቀምበት እኮ ትልቅ ሪሶርስ፣ ትልቅ እንደኛ የተባረከ ሰው የለም። ይስሐቅ ውስጡ ያዕቆብ ውስጡ ነው ያሸተተው። ውስጡ የተነገረበትን ያንን ቃል ነው ያሸተተው። ይስሐቅ ያዕቆብን ባረከው ይላል። አንዲት ቃል ይዞ ነው የወጣው፣ የበረከት አንዲት ቃል። በረከት ብቻ ከሞላ ቤት ንብረት ውስጥ አንዲት ቃል ይዞ ወጣ። ዘመኑ ዘላለሙ ተቀይሮ ቀረ። የልጆቻችሁ ውስጥ ምን እንደሚሸት ታውቃላችሁ? ውስጣቸው ያንን ነው። ያንን ኮትኩቱት። አሜን። ኮትኩቱት። ያንን በቃ ያንን መግቡት። መንፈሳቸውን ያንን መግቡት። ይሄ ነሽ አንቺ። keep on saying it። አታቁሙ። ተናገሪበት። ያ ነው የኔ አይደንቲቲ፣ ያ ነው ማንነቷ፣ ያ ነው ዳግም የተወለደችበት፣ ያ ነው ከክርስቶስ የተቀበልነው። ጤንነት ነው ከክርስቶስ የተቀበለችው። ሰላም ነው ከክርስቶስ የተቀበልከው። እረፍት ነው ከክርስቶስ የተቀበልከው። ጤነኛ ሆነ ልትኖር ነው የተጠራው። ሰላማዊ የክርስቶስ ልጅ ማንነታችን የእግዚአብሔር ልጅ ነው። የክርስቶስ ወንድና ሴት ልጆች ሆነን የተመረጠ ህዝብ፣ እሱ ነው ሽታችን፣ እሱ ነው ጠረናችን። ወንድሜን ሳሸተው የሚሸተኝ ምን እንደሆነ ታውቃላችሁ? እኔ ሰውን ሁሉ በክርስቶስ አውቃለሁ አለ። ሰውን ሁሉ በክርስቶስ። ወንድሜን ሳይ ክርስቶስ። ለዛ አትግፋው፣ ክርስቶስን ነው የምትገፋው። አትግፊው፣ ክርስቶስን ነው የምትገፊው። ባልሽን ኢግኖር ስታረጊ ክርስቶስን ነው ኢግኖር የምታረጊ። በውስጡ ያለው ክርስቶስ ነው። ስለዚህ ያላየነውን ክርስቶስን ከምንወደው እወድሃለሁ ከምንል አጠገባችን ያለውን ባል፣ ሚስት፣ ልጅ፣ ወንድም፣ እህት የዛኔ መንገድ ይቀናልሃል፣ የዛኔ ይሳካልሃል። እንደ ክርስቶስ ማሰብ ስንጀምር ሃሌሉያ ሽታችንን እንለቃለን። ሃሌሉያ ለማንም አትጎረብጭም። አንቺ ለማንም አትጎረብጭም። ምክንያቱም መጎርበጥ አትችልም። አይደንቲቲሽ አይፈቅድልም። ያንተ አይደንቲቲ ማንነት አይፈቅድልም። ሃሌሉያ የባልሽ ውስጡ አንቺን በውስጥሽ አሽትቹ፣ በውስጥሽ ስታሽቹ ሃጃጋሲ በረከት ነው የምታገኘው። አሜን። ደስታ ነው የሚገኘው። ስለዚህ ከዛሬ ቀን ጀምሮ ቤታችሁ፣ ያላችሁበት አካባቢ፣ አትሞስፌሩ በየትኛውም አይነት ሁኔታ ውስጥ ልትኖሩ ትችላላችሁ። በቃ ኢየሱስ ጌታ ነው። የሚሸታችሁ ሳቅ ነው፣ ድል። አንዳንድ ሰዎች ፍርሃት የሚሸታቸው ሰዎች አሉ። የሆነ ጭንቀት ነው የሚሸታችሁ። በቃ ሁሌ ሞት ይሸታችኋል ምናምን። አራሱ አይሸትም። አንተ ይኸውልህ አይደለም አንተ ፈረስ እንኳን ይላል ፈረስ በፍርሃት ላይ ይስቃል ይላል። ፈረስ በፍርሃት ላይ ይስቃል። የመለከትን ድምጽ ሲሰማ እሰይ ይላል። ከሩቅ ሆኖ ሰልፍን፣ ያለቆቹን ጩኸት፣ የሰራዊቱን ሁካታ ያሸታል። በኢየሱስ ክርስቶስ ይስቃል። በጉልበቱ ደስ ይላል። በፍርሃት ላይ ይስቃል። አይደነግጥም። ከሰይፍ ፊትም አይመለስም። ምክንያቱም ውስጡ የሚነግረው
እዛ የጦርን የካካታን የምናምንን ድምጽ እየሰማ መመለስን ሳይሆን ውስጡ ያለው አይደንቲቲ ፍርሃት ሳይሆን የሆነ ነገር ሳይሆን ሲያሸት ይላል። ምክንያቱም ድል ነው የሚታየው። ፈረስ ያሸታል። ምንም ሲያሸት ሁካታዎቹን ነው የሚሸተው። ሲሄድ በዚህ ጉልበቱ ሲሄድበት አሸንፎ እንደሚመጣ ነው የሚሸተው። ድል ነው የሚሸተው። በረከት ድል ይሸተዋል። በቃ ድል ይሸተዋል። ማን ነው ዛሬ ጤና የሚሸተው? ምንድነው የሚሸታችሁ እናንተ? ምንድነው የሚሸታችሁ? ከፊታችሁ ምንድነው የሚታያችሁ? ምንድነው ዲዘርን የምታደርጉት? አንዳንድ ሰው ያለ አእምሮ ያለ ምሪት ያለ ፕሮግራም ያለ ዓላማ ህይወቱን ይመራል። የሚሸታችሁ ነገር ነው፣ የሚታያችሁ ነገር ምን ታያለህ አለው። እፈጽመው ዘንድ ተጋለሁ። ፈረስ እንኳን የሰራዊቱ ሁካታ ሲታወቁ እዛ ያሉ ሰራዊቶች ሊመታቸው ሊጋጠማቸው ያሉ ሰራዊቶች ሲታወቁ ነው የሚያዩ። ሄዶ እንደሚያሸንፋቸው በፍርሃት ላይ ይስቃል። ስለዚህ ምንድነው የሚሸታችሁ? እስቲ ድል ነው የሚሸታችሁ? እኔ ድል ይሸተኛል በሉ። እኔ በቃ የሚታየኝ ሰላም ነው። የአፍህን ፍሬ ትበላለህ። በቃ ጤና ነው። እኔ ጤነኛ ነኝ። ኢየሱስ ጌታ። ሰላማዊ ነኝ። በቃ ውስጤ የሚነግረኝ እሱ ነው። መንፈስ የሚነግረኝ እሱ ነው። ስጋን አልሰማም። ስጋን መስማት ከስጋ ጋር መስማማት ከእግዚአብሔር ጋር ጥል ነው። አትስም። ስጋህን የምትሰማ ከሆነ እንደ ሰው የምታወራ ከሆነ አለቀልህ። ስጋህን አትስማው። መንፈስ ግን ምንድነው የሚለው? ሃሌሉያ። መንፈስ ግን ምንድነው የሚለው? መንፈስ ግን ታሸንፋለህ ነው የሚለው። መንፈስ ቅዱስን አዳምጥ። ሃሌሉያ። አዳምጪ። የዛኔ መንገድሽ ይቀናልሻል፣ ይሳካልሻል። አንስማማም ከስጋ ሐሳብ ጋር። አሜን። ከኢየሱስ ጌታ ሃሌሉያ። ኢየሱስ ጋር እንስማማለን። አሁንም ከኔ ጋር ተስማማ። የዛኔ ድል ይሸትታል። አዎ በኢየሱስ በየቀኑ አዳዲስ ነገር ለማድረግ በየቀኑ ወደ እግዚአብሔር ለመጠጋት በየቀኑ ያንን ሽታዬን እንዴት ከቤቴ ወጥቶ ሰፈሬ ላይ ከሰፈሬ ወጥቶ አካባቢ ላይ ከአካባቢ ወጥቶ ከዛ ከመንደር ይወጣና ሰፈር ላይ እያለ እየበዛ የሚሄድበትን መንገድ ይሄንን ጠረን ታበለጽገዋለህ። ይሄን ሽቶ ሞር ትቀምመዋለህ፣ ሞር ትመግበዋለህ። ይሄንን መንፈስን የእግዚአብሔርን ቃል እየመገብክ ይሄንን መንፈስን ውስጡን እያጠነከርከው እያበሰልከው ሞሩን የቀኑ መንፈሳችንን የእግዚአብሔር ቃል እየመገብን ውስጣችን እየወፈረ ስጋዊነታችን እያነሰ ውስጣችን እየወፈረ ስጋዊነታችን እያነሰ እንሄዳለን። ውስጣችን እየወፈረ የዛኔስ ውስጣችን በወፈረ ቁጥር ያ ነው ማሽተት የሚጀምረው። ቤታችን ይሸታል፣ አካባቢያችን ይሸታል፣ ሰፈር ይሸታል እያለ ወደ ዓለም ሁሉ ይዳረሳል። ከዛስ ብዙ ሰዎችን ይስባል። እዚህ ሆነሽ የምትናገሪው እዚህ ሆኜ የምናገረው ዓለም ላይ ይሰማል። ለምን? መንፈስ ነው የሚሸተው። እኔ መንፈሳዊነት ነው የሚሸተው ውስጥ። ስጋዊነት ቀንሶ እኔ ላንስ አለ እኮ ዮሐንስ ኢየሱስ ክርስቶስ። እኔ ላንስ፣ እርሱ ሊልቅ ይገባል። ማን ሊልቅ? ኢየሱስ ሊልቅ ይገባል። ኢየሱስ ላቀ ማለት በህይወታችሁ ንግግራችሁ እንደ ኢየሱስ መሆን ይጀምራል። በቃ በንግግራችሁ ውስጥ ሰዎች ምን ያሸታሉ? መንፈሳዊነትን ያሸታሉ። በህይወታችሁ ውስጥ ምን ያሸታሉ? ይሄ ሰው የእግዚአብሔር መገኘት አለበት። ይሄ ሰው ከእግዚአብሔር ጋር ነበር። እነ ጴጥሮስ እንደዚህ ያሏቸው እነዚህ ሰዎች ከክርስቶስ ጋር ነበሩ አሉ። በምናቸው? በንግግራቸው። ንግግራችሁ መሽተት ይጀምራል። ምን ህይወት የእግዚአብሔር መንፈስ እንዳለበት እንደተቀመመ በምድረ በዳ ውስጥ ተቀመሙ፣ በህይወት ተቀመሙ፣ በምን ተቀመሙ ይወጣና ንግግራችሁ ይሸታል። ከዛስ ብዙዎችን ይጠራል፣ ብዙዎችን ይስባል። እንዴ ምንድነው እቺ ሴት የምታወራው? ሃሌሉያ። ንግግራችሁ ስክሮል እያደረጉ የእናንተን ንግግር ያገኛሉ። በምን ሲሆን? ውስጣችን ሲጠነክር ያንን ሽታ በንግግራችን ይወጣል። ያ ንግግር ያ ህይወት በንግግር ይወጣል። ያ ውስጥ የታመቀው ይሄ ስጋዊነታችን አንሶ መንፈሳዊነታችን የበዛበት ሃሌሉያ ያ ባካሄዳችን ይታወቃል፣ በንግግራችን ይታወቃል። ጉባኤው ስንቀመጥ we bring ይሄንን እግዚአብሔርን መገኘት እግዚአብሔር ራሱ ተስቦ ይመጣል። አዎ ጉባኤ ውስጥ ምንም የእግዚአብሔር መንፈስ እንቅስቃሴ የሌለበት ሊሆን ይችላል። ድክም ያለ ጉባኤ ሊሆን ይችላል። ምንም አይነት ሊሆን ይችላል። ነገር ግን ያንተ መገኘት እግዚአብሔርን ህልውና ስቦ ስትገኝ እግዚአብሔር ተገኘ፣ ስታወራ እግዚአብሔር አወራ። ለምን? መንፈሳዊነት በስቷል። ያለው የእግዚአብሔር መንፈስ ኦቨርቴክ አድርጓል። ስታወራ ማይክህንማ ግራብ አድርገህ
አንስተ ማውራት ስትጀምሪ፣ አንስተሽ መጸለይ ስትጀምሪ የእግዚአብሔር ህልውና ሃሌሉያ ጉባኤውን ልጄ እየጠራችኝ ነው፣ ልጄ እየጠራችኝ ነው። እዛ ቸርች ውስጥ፣ እዛ ቤት ውስጥ፣ በዛ ቤት ቁጥር፣ በዛ አድራሻ ልጄ ጋር ሊሄድ ነው። የት ልትሄድ ነው? ልጄ ጋር ምን እየጠራችኝ ነው? እያወራች ነው ስለኔ። ሃሌሉያ ህይወቷ ስለኔ ይናገራል። ሽታዋ የኔን ነው እያለ ለመገኘት ማይክሮ ሰከንድ አይፈጅበትም። ያ ነው የኛ ሽታ። ህይወት ነው፣ ሰላም ነው። በጣም የሚገርማችሁ በምትሄዱበት ድራይቭ እያደረጋችሁ ባላችሁበት ድሮፕ አድርጉት። በየከተማው በየኪሎ ሜትሩ አይ ድሮፕ ማይ ፒስ። ሰላማችሁን እየጣላችሁ በቃ እየለቀቃችሁ እጃችሁን ስታነሱ በጌታ በኢየሱስ ክርስቶስ ሰላም ለዚህ ከተማ ይሁን፣ ሰላም ለዚህ ቤት ይሁን። ስትገቡ በኢየሱስ ያንን ሽታ ይዛችሁ እየሄዳችሁ እንዳለ ይግባችሁ። ታቦቱን ተሸክማችሁ እየሄዳችሁ እንዳለ ይግባል። ሰዎችን ስናገኝ ኦቨርቴክ ልናደርግ እኛ ውስጥ ያለው መንፈስ ተጽዕኖ ሊፈጥር እንደሆነ የስ ማሸነፍ እንችላለንና እንውጣና እንውረስ። የእስራኤልን ህዝብ ገና ለገና ሳይመጡ ሰምተዋል። ስለነሱ ጠላት ስለናንተ ሰምቷል ወገኖቼ። ስለ ብዙዎቻችሁ ጠላት ሰምቷል። ብዙ ታላላቅ ምድረ በዳዎችን ጠላት ያመጣባችሁን ነገር እንደ እንጀራ አንሶባችሁ ቀሎባችሁ እያሸነፋችሁ እንደመጣችሁ ሽታችሁን ጠረናችሁን ስለናንተ ጠላት ሰምቷል። ያ ቃል ህይወት ትሸታለ። ሃሌሉያ። በእውነት ከዛሬ ቀን ጀምሮ አመለካከታችሁን አስተሳሰባችሁን ቀይሩ። ያንን ብሎክ ስላረግነው ነው፣ ይሄን ጠረን እንዳይወጣ ስለዘጋን ነው። ዛሬ ይሄ ጠረን የሚወጣበትን መንገድ እንከፍታለን። አሜን። ለቤዛ ቀን የታተመችበትን የእግዚአብሔር መንፈስ አታሳዝኑ። ኤፌሶን 4:30 ላይ ይሄ መንፈስ ያዝናል። ለምን? ስናዝን ስንጨነቅ ይሄ ጠረን ብሎክ ይሆናል። ሌላ መንገድ ደግሞ ልንገራችሁ። ይሄ ጠረን ብሎክ የሚሆንበት መንገድ አለ፣ እንዳይለቀቅ የሚከለከልበት መንገድ አለ። በሐዘን ይሄ ጠረን አይለቀቅም። ምታዝን ከሆነ ምትጨነቅ ከሆነ ሽታ ብሎክ ይሆናል፣ አይለቀቅም። ይኸውልህ ለምን? ስታዝን፣ ስትጨነቅ፣ ስትናደድ፣ ስትቆጣ፣ ስትጮህ የእግዚአብሔር መንፈስ ብሎክ ይሆናል። ሽታው አይወጣም፣ ብሎክ ይሆናል፣ ይዘጋል። መንገዱን መውጣት አይችልም። ስለዚህ የእግዚአብሔር መንፈስ የሚያዝንበትን መንገድ ሁሉ መዝጋት። ለቤዛ ቀን የታተማችሁበትን የእግዚአብሔር መንፈስ አታሳዝኑ። ባዘነ ቁጥር መንገዱ ስለሚዘጋማ አይለቀቅም ሽታው። ስለዚህ ዛሬ በኢየሱስ ክርስቶስ እነዚህ ነገሮች አቮይድ እናደርጋለን። አሜን። በቃ መንፈስ ግን ደስታ ውስጥ ብቻ ነው ይሄ ሽታ መለቀቅ የሚችለው። በምንድን ነው? በደስታ በቃ ሐሴት በማድረግ በምስጋና በዝማሬ በቃሉ ውስጥ ይሄ ሽታ ለብዙዎች መድረስ ይችላል። ይጠሩሃል። የሆነ ሽታ ባለፈው እዚህ ቦታ ላይ መታ እንዲና እንዲ ጸልዬ እንደዚህ በቃ ምስክርነቱ ይበዛል በህይወት። ስለዚህ ይሄንን ሽታ ብሎክ የሚያደርግብን ነገሮች አቮይድ ማድረግ። ኤፌሶን 4:30 ከዛ ቀጥሎ ህይወታችን እየለመለመ ፍሬያማነታችን እየበዛ ሃሌሉያ ሃሌሉያ። ገላትያ 5:22 ላይ የመንፈስን ፍሬ አትታገልም። ትግል አያስፈልጉም። ጀስት መኖር ብቻ ነው። ሻጣቃ ሲጋ እያመለኩ መኖር። ዝማሬ ሰው ጥሩኝ አትጥሩኝ እያልክ ትግልም አያስፈልግም። የሚያስፈልገው አንድ ወይም ጥቂት ነገር ነው። እርሱም መንፈሱን ማግኘት፣ መንፈሱን እንዴት ማስደሰት። መንፈሱ ሲደሰት የእግዚአብሔር መንፈስ በእኛው ሲደሰት፣ ጌታ መንፈስ ቅዱስ በውስጣችን ሲደሰት፣ ጌታ ሲደሰት ራሱ አለው ማለት ይጀምራል። ኢየሱስ አንተ ቤት እንዳለ ኢየሱስ አንቺ ቤት እንዳለ ብዙዎች ይሰማሉ። ትግል አያስፈልግም። እኔ ቤት ኢየሱስ አለ ብለህ መናገርም አያስፈልግም። ኢየሱስ ራሱ ይስባል። ኢየሱስን አይቶ ማይሳብ የለም። በህይወት ማየት ይጀምራሉ። በሄዳችሁበት ፈውስ መሆን ትጀምራላችሁ። ከናንተ የሚለቀቅ ህይወት የሰዎችን ሐሳብ ታስቀይራላችሁ። የህይወት ውሃ ምንጭ ከወድ መፍለቅ ይጀምራል። የሚሸት ይሄ ውሃ ሕዝቅኤል 47 ላይ እንደዚህ የሚል ቃል አለ። ይሄ ውሃ በሄደበት ሁሉ ይፈውስ ነበር። አሜን። በሄድንበት ለፈውስ እንሆናለን። ልጅህ በረከት ትሸታለች። ሚስትህ በረከት ትሸታለች። ባልሽ በረከት ይሸታል። አጠገብህ ያሉ ሰዎች በረከት ይሸታሉ። ትክክለኛው ማንነታቸው እሱ ነው። በመንፈሳችሁ መንፈሳቸውን ስታሸቱ ትክክለኛው ሽታቸው በረከት ነው፣ ሰላም ነው፣ እረፍት ነው፣ ደስታ ነው። ይሄ ነው ያንቺ ጠረን፣ ይሄ ነው ያንቺ ሽታ፣ ይሄ ነው ያንቺ ማንነት። እሱን ነው የተመገብሽው።
ከዛ አይደንቲቲ ነው፣ ከዛ ማንነት፣ ከዛ ዲኤንኤ ነው የተፈጠርከው። ይሄን ልትሸት ነው። ዘመናችሁ ይባረክ። በሚቀጥለው ቪዲዮ ደግሞ እንገናኛለን። ቸርን ሰንብት።